ለስራ ፈጣሪዎች አሜሪካ ይሻላል ወይስ አውሮፓ? ከፍተኛ ቁጥር ሚሊዮነሮች ያሉት የት ነው ብላችሁ ታስባላችሁ? ምንድነው ዋነኛው ምክንያት ከተባለ ዋነኛው የማይንድ ሴት ዲፈረንስ። እውነት ለመናገር በብዙ ነገሮች ከአውሮፓ እመርጣለሁ። ሀብት ከተባለ ግን የአውሮፓ ሲስተም እንዲህ ያመቀ ያረጋል። ማርኬት ቫሊያቸው በጣም ትላልቅ ዋጋ ሊያወጣ የሚችል ካምፓኒዎችን አውሮፓ ውስጥ ኦን የሚያደርጉ ብዙ አበሾችን አልተመለከቱም። አውሮፓኖች ቢዝነስን ብዙም አያበረታቱ። በቃ ላይ የምትወርቅ ከሆነ ሶሳይቲ አይፈልግም። ባይዜ ቢዝነስ ሬጂስትሬሽን አውሮፓ ላይ በጣም አስቸጋሪ ነው። ትንሽ ዩኬ ይሻላል። ጠንከርከር ያለ ኮላተራል ከሌላችሁ ቢዝነስን ፈንዲንግ ማግኘት በጣም አስቸጋሪ ነው። ፋይናንስ ለማድረግ ቢዝነሳችሁን ማለት ነው። ገባችኋል? ብዙ ላይክ እኔ አሜሪካን ማልደግፍበት መንገዶች አሉ። ከነሱም ውስጥ ሴኩሪቲ ሊሆን ይችላል፣ ሴፍቲ ሊሆን ይችላል። ለፌለር የሚያጨበጭብ ኮሚኒቲ ነው ያለው አሜሪካ ውስጥ። አውሮፓ ውስጥ ብያቸዋለሁ። ፌለር አለ ማለት ምንድነው? በቃ አልቻልክም ነው በቃ this not for you ነው በቃ ገብቷል። አሜሪካ ቢልድ ሃስለርስ፣ ዩሮፕ ቢልድ ሂውመንስ። በኢንተርፕረነርሺፕ አሜሪካ ከአውሮፓ በጣም ይሻላል። ሰላም የዮና ፐርነር ቤተሰቦች፣ ዛሬ በጣም ለየት ባለ ቪዲዮ ነው የመጣሁት። ዛሬ ይዤላችሁ የመጣሁት ስለ ኢንተርፕረነርሺፕ ወይም ስራ ፈጣሪነት በአውሮፓ ይሻላል ወይስ በአሜሪካ የሚለውን በደንብ በሰፊው የምንመለከት ይሆናል። ይህን ቪዲዮ እስከ መጨረሻ የምትከታተሉ ከሆነ ቢዝነስ ወይም ኢንተርፕረነርሺፕ በአውሮፓ ምን እንደሚመስል በአሜሪካስ ምን እንደሚመስል እያንዳንዱን ዲቴል የምንመለከት ይሆናል እና ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ይህን ዩቲዩብ ቻናል ሰብስክራይብ ማድረጋችሁን አትርሱ። ሰላም የዮና ፐርነር ቤተሰቦች፣ ሁለት ትላልቅ በኢኮኖሚ ያደጉ አህጉራትን ላነጻጽር ነው። በቢዝነሱ ዓለም ስራ ፈጣሪዎች ዓለም ወይም በኢንተርፕረነርሺፕ ዓለም ምን ይመስላሉ የሚለውን ላነጻጽርላችሁ አስቤያለሁ። እዚህ ሰዓት በዓለም ላይ በኢኮኖሚውም በቢዝነሱም በብዙ ላይ ትላልቅ የሚባሉ አሁን ሊዲንግ የሚባሉ ካምፓኒዎችን በውስጣቸው የያዙ አህጉራት ሲሆኑ እነዚህም አሜሪካና አውሮፓን በቢዝነሱ ዓለም በኢንተርፕረነርሺፑ ዓለም ምን ይመስላሉ የሚለውን ነው ላነጻጽርላችሁ ያሰብኩት። ያው ምክንያቱም የዚህ የዮና ፐርነር ዋናው ዓላማ ምንድነው? በኢንተርፕረነርሺፕ ላይ ያለንን ሀሳብ ሼር ለማድረግ ኢንተርፕረነሮችን ለማሰባሰብ ሰው ላይክ በኢንተርፕረነርሺፕ ላይ በጣም ለየት ያለ ኢንተረስት ያላችሁ ስራ ፈጣሪዎችም ካላችሁ ስራም ለመፍጠር እያሰባችሁ ያላችሁ ሰዎች ብዙ ጊዜ አገናዘባችሁት ሊሆን ይችላል። ኢትዮጵያም ያላችሁ ሊሆን ይችላል፣ አውሮፓም ያላችሁ ሊሆን ይችላል። አሜሪካ ይሻላል ወይስ አውሮፓ ይሻላል ለቢዝነስ የሚለውን ነገር ምናልባት ጥያቄ ሆኖባችሁ የሚያውቅ ሰዎች ካላችሁ ይሄ ቪዲዮ ለእናንተ ነው እና ከተለያዩ ፐርስፔክቲቭ አንፃር ያው አሜሪካን አውሮፓን ያለሁት አውሮፓን በደንብ ያው ተዘዋውሬ አይቼዋለሁ። የተለያዩ ቢዝነስን ክሬት ያደረጉ ሰዎች ጋር ተገናኝቻለሁ እና ካሉኝ መረጃዎች አንፃር አሜሪካናዎች የሚሻለው ወይስ አውሮፓን የሚሻለው ለቢዝነስ የሚለውን በደንብ የማንጻጽርላችሁ ይሆናል ማለት ነውና አሜሪካ ሀገርም እንደ ሀገርም ነው የምትታየው። ሌሎችም ከኖርዝ አሜሪካ ውስጥ ብዙ ሀገራትም ቢኖሩ ሌሎችም አዲሽናል ሀገራትም ቢኖሩ አሜሪካ ብዙ ትልቁን ስፍራ በኢኮኖሚም ብንል በብዙ ነገሮች ያው አሜሪካ ነች የምትጠራው። ሰው አሜሪካ እንደ ሀገር ነው የምናየው በዚህ ላይ ማለት ነውና አውሮፓን ካል ደግሞ ወደ 44 የሚጠጉ ሀገራት አውሮፓ ውስጥ አሉና ሁሉንም አውሮፓ ሀገራት አሲ ጀነራል አንድ አድርጌ ነው አውጥቼ እንትን ኮምፔር ማድረገው ማለት ነው ከምን ጋር ከአሜሪካ ጋር ማለት ነውና በመጀመሪያ ከፍተኛ ቁጥር ሚሊዮነሮች ያሉት የት ነው ብላችሁ ታስባላችሁ? አሜሪካ ነው ወይስ አውሮፓ? ያው ላይክ ከብዙ ቴክኖሎጂዎች አንፃር ከብዙ ካምፓኒዎች አንፃር ብዙ ጊዜ ወርልድ ሊዲንግ ካምፓኒዎች ያሉት የት ነው? አሜሪካ ውስጥ ነው። በዚህ ምክንያት ያው በእርግጠኝነት የምትገምቱት አሜሪካ ነው እና ሰው አሜሪካ ውስጥ በጣም ብዙ ሚሊዮነሮች አሉ፣ በጣም ብዙ ኢንተርፕረነሮች አሉ። አውሮፓ ሲባልስ አውሮፓ ውስጥ በጣም ትላልቅ ካምፓኒዎች አሉ፣ ብዙ ሚሊዮነሮች እና ቢሊዮነሮች አሉ። ግን ስቲል ከአሜሪካ ጋር አይነጻጸርም። አውሮፓ 44 ሀገራት ናቸው፣ አሜሪካ አንድ ሀገር ናት። ግን ስቲል የቢሊዮነር እና የሚሊዮነር ቁጥር የብዙ ኢንተርፕረነሮች ቁጥር የት የሚበልጠው? አሜሪካ ነው። ይሄ እንዴት ሊፈጠር ቻለ የሚለውን ነገር ካገናዘባችሁ የተለያዩ ምክንያቶች ከጎኑ አለ ማለት ነውና እና ያው ምን ብለናል? አሜሪካ ውስጥ ብዙ ሚሊዮነሮችና የቢዝነስ ማይንድ የሆኑ ሰዎች አሉ። ከምን በበለጠ? ከአውሮፓ በበለጠ መልኩ። ይሄኛው ምንድነው ዋነኛው ምክንያት ከተባለ ዋነኛው የማይንድ ሴት ዲፈረንስ ነው። እውነት ለመናገር በብዙ ነገሮች ከአውሮፓን እመርጣለሁ። አሁን ለምሳሌ በምን አውሮፓን ትመርጣለህ ካላችሁኝ አውሮፓ በጣም የተረጋጋ ላይፍ ስታይል አላቸው። በጣም ሰላም ነው ሀገሪቱ። በቃ ስቴብል የሆነ ላይፍ መኖር ትችላለህ አውሮፓ ውስጥ። ሀብት ከተባለ ግን የአውሮፓ ሲስተም እንዲህ ያመቀ ያረጋል። የሆነ ቢዝነስ ልጀምር ስትል ብዙ የሚያግዱ ነገሮች አሉ አውሮፓ ውስጥ። እኔ አሁን እየኖርኩኝ ያለሁት ዌስተርን ዩሮፕ ነው። ዌስተርን ዩሮፕ ማለት ያደገው የአውሮፓ ክፍል ነውና ሰው እነ ፈረንሳይ፣ ጀርመን፣ ጣሊያን ሄጃለሁ። የተለያዩ አውሮፓ ትላልቅ የሚባሉ አውሮፓ የሚመሩ ሀገራት ውስጥ ተንቀሳቅሻለሁና ተመልክቻለሁ ያሉ ካምፓኒዎችን ኢቭን ሀበሻ ኮሚኒቲ ውስጥ ማከለም
ምን ያህል ሰው ስራ ፈጣሪ ነው የሚለውን ተመልክቻለሁ። እስኪ ትላልቅ ቢዝነሶች በሀበሾች ኦን የተደረገ ቢዝነስ አለ ወይ የሚለውንም ተመልክቻለሁና ብዙ ሀበሾች ያሉበት ቢዝነስ ምን አይነት ቢዝነስ ነው የሚለውንም ለመመልከት ሞክራለሁና የሚገርማችሁ ላይክ ይሄ በጣም እንትን ነው የሆነብኝ። ማለት በጣም ብዙ ሀበሾች ያሉበት የቢዝነስ አይነት ምንድነው ካላችሁ ሬስቶራንት ሊሆን ይችላል፣ ሾፖች ወይም ትናንሽ ሱቆች ሊሆን ይችላሉ፣ ሱፐርማርኬቶች ሊሆን ይችላሉ፣ ወይም ሚኒ ማርኬት። ብዙ ጊዜ ሱፐርማርኬት ሳይሆንስ ሚኒ ማርኬት ልብስ ቤቶች ሊሆኑ ይችላሉ፣ ፀጉር ቤት። እነዚህ ነገሮች ላይቸው ነው በደንብ የተመለከትኩት እንጂ ትላልቅ የሚባሉ የተለያዩ በቃ ትላልቅ የሚባሉ ብራንዶች፣ የልብስ ብራንዶች፣ የጫማ ብራንዶች ሊሆን ይችላል ወይ መኪና ብራንዶች፣ እነዚህ ትላልቅ ሆኑ ካምፓኒዎችን ማለት ማርኬት ቫሊያቸው በጣም ትላልቅ ዋጋ ሊያወጣ የሚችል ካምፓኒዎችን አውሮፓ ውስጥ ኦን የሚያደርጉ ብዙ አበሾችን አልተመለከትኩኝም። ምክንያቱም ምንድነው የአውሮፓ የቢዝነስ ዓለም ትንሽ አስቸጋሪ ነው። ቢሮክራቲክ ነው ቢዝነሱ። አመቅ ያለ ሲስተም ነው ያላቸው። ማለት ብዙ ማበረታቱን ቢዝነስን ማለት ነው። አውሮፓኖች ውድቀትን ብዙም አይቀበሉም። ማለት ቢዝነስ ውስጥ ምንድን አለ? በኢንተርፕረነርሺፕ ዓለም ውስጥ ምን አለ? ሶስት አይነት እድል ነው ያለው። ያ ቢዝነስ ክሬት ስታደርገው ገና ኢንትሮዳክሽን ላይ ሊወድቅብህ ይችላል። በቃ ቢዝነሱ ፌል ሊያደርግ ይችላል። ገና ምንም ሰውም ሳያውቀው በተለያዩ በፋይናንሻል ምክንያቶች ሊሆን ይችላሉ፣ በማርኬቲንግ ምክንያቶች ሊሆን ይችላል። ያ ቢዝነስ ጭራሽ ማንም ሳያውቀው ገና ሊወድቅ ይችላል ሳትጀምሮ ማለት ነው። ሁለተኛው ደግሞ አሳው የተወሰነ ሰው አውቆት የተወሰነ እንትን አድርጎ ከዛስ የተወሰነው ላይክ 2-3 ዓመት ከቆየ በኋላ ደግሞ ፌል ሊያደርግ ኤግዚት ልታደርገው የምትችለው አይነት ቢዝነስ አለ። ሶስተኛው ቢዝነስ ምንድነው? ሶስተኛው ቢዝነስ ደግሞ ለረጅም ዓመታት በአራት እግሩ ቆሞ ወደ ኮርፖሬሽን አድርጎ ወደ ትላልቅ ካምፓኒነት የሚያድግም አይነት ቢዝነሶችም አሉና አብዛኛው ፌለር አለው። ቢዝነስ ሲባል ኢንተርፕረነርሺፕ ሲባል ብዙ ፌለርና ውድቀት አለውና ይህንን ውድቀት አውሮፓያኖች በደንብ አያበረታቱ እና በጣም በተለያየ እንትኖች ተሰምቻለሁ። በቃ ላይክ የምትወርቅ ከሆነ ሶሳይቲ አይፈልግም። ቢዝነስ ጀምረሃል፣ ያ ቢዝነስ ፌል ካደረገ ፕሮዳክት ላይ ችግር ከተገኘ በቃ ፌል አድርጋለሁ። ከዛ በአዲስ ፕሮዳክት ልምጣ ብትል ያ ሶሳይቲ አንተ ሊቀበል ፈቃደኛ አይደለም። አውሮፓ ላይ ማለት ነው። ባይዜ ቢዝነስ ሬጂስትሬሽን አውሮፓ ላይ በጣም አስቸጋሪ ነው። ትንሽ ዩኬ ይሻላል። ከዛ ውጪ በጣም አስቸጋሪ ነው። ጣሊያን፣ ጀርመኒ በጣም ኮምፕሊኬትድ የሆነ ቢሮክራቲክ ሲስተም ነው ያላቸው እና አውሮፓ ላይ ያለው ቢሮክራሲ ሲስተም በጣም አስቸጋሪ ነው። ቢሮክራሲ ለማታውቁ ቢሮክራሲ ማለት በጣም ብዙ የወረቀት ስራ ማለት ነው። ገብታችኋል? ብዙ አውቶሪቲዎች አሉ። አንድን ቢዝነስ አፕሮቭ ለማድረግ ብዙ ማለፍ ያለባችሁ እንትኖች አሉ፣ አውቶሪቲዎች አሉ። ገብታችኋል? ብዙ ኦፊሻሎች አሉ። በቃና ብዙ ጊዜ ወስድባችኋል ቢዝነሳችሁን ምን ለማድረግ ሬጂስተር ለማድረግ ማለት ነውና ይሄ ነገር ችግር አለ ማለት ነው። ይሄን ቢሮክራሲ ማልፈ አስተዋውቀህም ደግሞ ምን አለ የተለያየ በጀት እጥረት ሊያጋጥም ይችላል። ምንም ደግሞ ላላረጋገጥከው ነገር የአውሮፓ ሲስተም አንተን ፈንዲንግህን ማግኘት በጣም አስቸጋሪ ነው። ጠንከርከር ያለ ኮላተራል ከሌላችሁ ቢዝነስን ፈንዲንግ ማግኘት በጣም አስቸጋሪ ነው። ፋይናንስ ለማድረግ ቢዝነሳችሁ ማለት ነው። ገብታችኋል? ሶ ሞስት ፕሮባብሊ ፋይናንሳችሁ ከራሳችሁ ኪስ ነው የሚሆነው ማለት ነው። ሰው ይሄም ራሱ ሌላኛው ችግር ነው ማለት ነውና ይሄንንም ሁሉ አድርጋችሁ ደግሞ ያን ቢዝነስ ፌል ቢያደርግስ፣ ፕሮዳክታችሁ ፌል ቢያደርግስ ወይም ሰርቪሳችሁ ሳቲስፋይ የማያደርግ ከሆነ ደግሞ ከዛ በኋላ በአዲስ ፕሮዳክት አሻሽዬ እንኳን ለምጣ ብትሉ በጣም ከፍተኛ የሆነ ዲስክሪሚኔሽን የሚደርስባችሁ ያለው እውነታ ማለት ነውና ይሄ የአውሮፓ ሲስተም ምንድነው የሚፈልጉት? አኪዩሬት የሆነ ነገር ይፈልጋሉ። አኪዩሬት የሆነ በጣም እርግጠኛ የሆነ ፕሪሺየስ ነገር ይፈልጋሉ። ገብታችኋል? ይሆናል አይደል? የሆነ ብለር የሆነ መንገድን ብለር የሆነ ነገርን አይፈልጉም። ሰው አውሮፓ ላይ ቢዝነስ ሊጀምር ስትሉ እነዚህ ሁሉ ነገር እጥር አድርጎ ይዟቸዋል። አውሮፓ ውስጥ ያለ ሶሳይቲ በቃ ማይንድ ሴታቸው ይሄ ነው። ገብታችኋል? በጣም ሴፍ ነገር ነው የሚፈልጉት። በዚህ ምክንያት ብዙ ሰዎች ከአውሮፓ ብዙ ኢንተርፕረነሮች ከአውሮፓ እየሸሹ ወደ አሜሪካ ይሄዳሉ ማለት ነው። እና አሜሪካን የምወድበት ምክንያት ምንድነው? ብዙ ላይክ እኔ አሜሪካን ማልደግፍበት መንገዶች አሉ። ከነሱም ውስጥ ሴኩሪቲ ሊሆን ይችላል፣ ሴፍቲ ሊሆን ይችላል። በቃ ሴፍ የሆነ ላይፍ ለመኖር ምናምን እኔ አውሮፓን እመርጣለሁ በዚህ ነገር። ግን በኢንተርፕረነርሺፕ ከተባለ በቃ ቤስት ፕሌስ የሚባለው አሜሪካ ነው። ለምን ካላችሁኝ ቅድም ያልኩት በተቃራኒ ይመጣል ማለት ነው። መጀመሪያ ከሶሳይቲ ሲጀምር የአሜሪካ ሶሳይቲ ለቢዝነስ በጣም የቢዝነስ ኢንተርፕረነርሺፕ ፍቅር ያለው ኮሚኒቲ ነው ያለው። ለአዳዲስ ነገሮችን ለመመልከት በጣም ፈቃደኛ የሆኑ ሰዎች ነው ያሉት አሜሪካ ውስጥ። አዳዲስ ነገሮችን ላይክ ለመቀበል በጣም ሬዲ የሆኑ ሰዎች ነው ያሉት አሜሪካ ውስጥ። ለፌለር የሚያጨበጭብ ኮሚኒቲ ነው ያለው አሜሪካ ውስጥ። አውሮፓ ውስጥ ብያቸዋለሁ። ፌለር አለ ማለት ምንድነው? በቃ አልቻልክም ነው በቃ this not for you ነው በቃ ገብቷል። አሜሪካ ላይ ግን ሞክረህ ወድቀሃል ማለት በቃ ላይክ የሚያጨበጭብልህ ነገር ነው። ይሄ ማለት ነው you at least በቃ ሞክረሃል፣ ገብቷል። ሞክረሃል፣ ደፍረህ ሞክረሃል፣ ሰው ክብር ይገባሃል እና ደግመህ ሞክር ነው ያበረታታል። ገብቷል። እየወደክ ያጨበጭብልሃል፣ እየወደክ ያጨበጭብልሃል እና በጣም ለአዳዲስ ነገሮች ፍቅር አላቸው አሜሪካኖችና አሜሪካ በዛ ፍጥነት እንዲያድግ ያደረገው በአሜሪካን በዓለም ላይ ኢኮኖሚው ሊድ እንዲያደርግ ያደረገው ብዙ ኢንተርፕረነርና ሚሊዮነርና ቢሊዮነሮች
እንዲኖሩ ያደረገው ምክንያት ምንድነው? ለቢዝነስ ፈቃደኛ ናቸው አንደኛ። ሁለተኛው ደግሞ ቢዝነስ ሬጂስትሬሽን ብትሉ በጣም ከፍተኛ በጣም ፈጣን የሆነ ቢዝነስ ሬጂስትሬሽን፣ ቢዝነሳችሁ በጣም በፍጥነት ሬጂስተር ማድረግ ትችላላችሁ። ቢሮክራቲክ አይደለም ሲስተሙ። በጣም በፍጥነት የከፈታችሁትን ቢዝነስ ማስተዋወቅ ትችላላችሁ። ኢቭን ከዩኬ በሚበልጥ ሁኔታ ማለት ነው። ከአውሮፓ ጋር አይነጻጸርም ጭራሽ ማለት እና ቢሮክራሲ የሚባል ነገር አሜሪካ ላይ የሚያሳስባችሁ ነገር አይሆንም ማለት ነው። ሶስተኛው ደግሞ ምንድነው? ፈንዲንግ ፋይናንስ ነው። ይሄ በጣም ወሳኙ ነገር ነው። የተለያዩ ፈንዲንግ ካምፓኒዎች አሉ ማለት ነው። እናንተ እየወደቃችሁ ውድቀታችሁን እንኳን እያዩ የሚያበድሯችሁ ማለት ነው። እና የተለያዩ ኮላተራል ፍሪ የሆኑ ኮላተራል ማለት ነው ጀስት ማስያዣ እንኳን ሳታስይዙ የሚያበድሩ በጣም ብዙ ካምፓኒዎች አሉ። እናንተ ላይክ ቢዝነሱ ላይ ሰክሰስፉል እስክትሆኑ ድረስ ማለት ነውና ያው ቢዝነስ ዓለም ውስጥ ምንድነው ውድቀት መነሳትና ወድቆ መነሳት ግዴታ ነው። ኢንተርፕረነርሺፕ ምንድነው? አዳዲስ ነገር ይዞ መምጣት ነው አይደል? አዳዲስ ነገር ላይክ ኮሚኒቲው ላይ ቫሊ አድ ሊያደርግ የሚችል አዲስ ነገር ይዞ መምጣት ነውና ይሄ ደግሞ ምን አለው? ውድቀት አለው። አዲስ ዓለም ውስጥ ነው የምትገባው። ስለዚህ ውድቀት አለው። ውድቀትህን ግን መነሳት የምችልበት ኮሚኒቲ ሰፖርት የሚያደርግ ኮሚኒቲ ያስፈልጋል። ገባህ? ፈንዲንግም ሊሆን ይችላል። ከራስም ፈንድ ላታረግ ትችላለህ። ለሱም ቢሆን ምን አለ? የተለያዩ ብድር እንትን አለው ማለት ነውና ይሄም በጣም ሌላኛው አሜሪካ በጣም የሚሻልበት ምክንያት ነው ማለት ነውና በኢንተርፕረነርሺፕ አሜሪካ ከአውሮፓ በጣም ይሻላል። እና ሌላኛው ደግሞ ወርክ ካልቸር ነው። የሚገርማችሁ አሜሪካ ውስጥ በጣም አብዛኛው ካምፓኒ ሙሉ 24 ሰዓቱን ሊሰራ ይችላል። በሳምንት ከ80 ሰዓት በላይ ሊሰራ ይችላል። አውሮፓ እስከመጣችሁ አውሮፓ ላይ ግን አብዛኛው በቃ ኦልሞስት ሁሉም ሀገራት ምንድነው ፎከስ የሚያደርጉት ሂዩማኒቲ ላይ ነው። በቃ የተረጋጋ ህይወት ላይ ነው ፎከስ የሚያደርጉት። በቃ ላይክ ህይወትን እንድትኖሩ ነው ሰፖርት የሚያደርጋችሁ። ህይወትን ሰውን መገንባት ላይ ነው ፎከስ የሚያደርጉት። አሜሪካ ስትመጡ ግን ሀስለሮችን ነው ቢልድ የሚያደርገው። አሜሪካ ቢልድ ሀስለርስ፣ ዩሮፕ ቢልድ ሂውመንስ። ይሄ ማለት ነው አሜሪካ የሚሆነው ለሀስለሮች ነው። በቃ ለሚጣጣሩ ሰዎች ነው። ብዙ ካምፓኒዎች አሉ 24 ሰዓት የሚሰሩ ካምፓኒዎች፣ 18 ሰዓት 20 ሰዓት የሚሰሩ ካምፓኒዎች። አውሮፓ ላይ ግን ብዙ ሰው የሚሰራት ላይክ በቀን 8 ሰዓት በሳምንት እስከ 40 ሰዓት እንደዚህ ነው ላይክ የሚገኘው ማለት ነው። አብዛኛው ሰው ምንድነው በቃ የተረጋጋ ላይፍ ስታይል እና ረጋ ያለ ሁሉንም ሶሳይቲን የሚያማክል ላይፍ ስታይል ላይ ነው ፎከስ የሚያደርጉት። ወርክ ካልቸሩ የቱ ይሻላል ማለት ነው? ስቲል የአሜሪካ ካልቸር ይሻላል ማለት ነው፣ ለስራ ለቢዝነስ ፈጣሪዎች ማለት ነው። በብዙ ነገሮች አሜሪካ ከአውሮፓ በደንብ ይሻላል በኢንተርፕረነሮች ማለት ነውና በየትኛውም አጋጣሚ ቢዝነስማን ወደፊት ቢዝነስን ክሬት ለማድረግ እያሰባችሁ ያላችሁ ሰዎች እና ሁለቱም ሀገራት የመሄድ እድል ያላችሁ ሰዎች የቱን እንምርጥ ካላችሁ እኔ ሪኮመንድ ማድረገው ኢንተርፕረነሮች ቢዝነስ ፈጣሪዎች መሄድ ያለባችሁ ወደ አሜሪካ ነው ከአውሮፓ ይልቅ ማለት ነው። በእነዚህ ምክንያት እና እስኪ የእናንተን ፐርስፔክቲቭ አሜሪካም ያላችሁ ዩሮፕም ያላችሁ ሰዎች እስኪ ፐርስፔክቲቫችሁን ኮሜንት ሴክሽን ላይ አስቀምጡልን። ኢትዮጵያም ያላችሁ ሰዎች በኢኮኖሚው ወይም በኢንተርፕረነሩ ዓለም ያላችሁን ፐርስፔክቲቭ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ይመቻችሁ ባይ